ያስቡት፣ አንድ ጠዋት ከእንቅልፋችሁ ስትነቁ ማንነታችሁን ብትረሱ፣ ስማችሁን፣ ቤተሰባችሁን፣ ትውስታችሁን ሁሉ። ወደዚህ ጫካ የገባ ማንኛውም ሰው ማንነቱን ይረሳል። ጫካው ሁሉንም ይበላል፣ ግን አንዲት ልጅ ሁሉንም ነገር ታስታውሳለች። ሊራ ጫካውን አትፈራም፣ ምክንያቱም ጫካው በውስጡ የደበቀው አንድ ትልቅ ሚስጥር አለ። ለመሆኑ ይሄ ጫካ ለምን እሷን ብቻ መረጠ? ለምንስ ሊገላት ፈለገ? ዛሬ ዓለምን ጉድ ያሰኘውን የሊራንና የትውስታ በላተኛውን ጫካ አስገራሚ ታሪክ ይዘንላችሁ ቀርበናል። ወደ አስደናቂው ጉዞ ከመግባታችን በፊት ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። አሁን ወደ ታሪኩ። ወደዚህ ጫካ የገባ ማንኛውም ሰው ማንነቱን ይረሳል፣ ስሙን፣ ታሪኩን፣ ቤተሰቡን፣ ሁሉንም። ግን አንዲት ልጅ ሁሉንም ነገር ታስታውሳለች። ከካርታዎች በላይ ከትውስታዎች ባሻገር የተደበቀ አንድ ስፍራ አለ። ማንም ስሙን ሊጠራው የማይደፍረው ጫካ። ወደዚያ የሚገቡ ተጓዦች በጭራሽ እንደነበሩ አይመለሱም። አንዳንዶቹ እየሳቁ ይወጣሉ፣ አንዳንዶቹ ደግሞ እያለቀሱ። ግን ሁሉም ይረሳሉ። ቤታቸውን ይረሳሉ፣ የሚወዷቸውን ሰዎች ይረሳሉ፣ እንኳን ሌላውን ራሳቸውን ጭምር ይረሳሉ። የመንደሩ ሰዎች አንድ ስም ብቻ ሰጥተውታል፣ ትውስታ በላተኛው ጫካ። በዚህ ጫካ ዳርቻ ላይ ሊራ የምትባል አንዲት ልጅ ትኖር ነበር። ሊራ ጫካውን አትፈራም፣ እንደ ሌሎች አይደለችም። መንደሩ በሙሉ በጥላው ሲንቀጠቀጥ፣ እሷ ግን ዳርቻው ላይ ቆማ ትመለከታለች፣ ታዳምጣለች። ምክንያቱም ሊራ አንድ ሚስጥር አላት፣ የሚያስደነግጥ የማይታመን ሚስጥር። ከዚህ በፊት ወደ ጫካው ገብታ ነበር፣ ተመልሳም መጣች። ለመጀመሪያ ጊዜ ስትገባ ገና የ8 ዓመት ልጅ ነበረች። አንድ የሚያበራ ብርሃን ተከትላ ወደ ዛፎቹ መሃል ዘለቀች። ወደ ውስጥ በገባች ቁጥር ዓለሙ ጸጥ እያለ መጣ። የወፍ ድምፅ የለም፣ የንፋስ ሽውታ የለም፣ ምንም ድምፅ የለም። እስከዚያ ቅጽበት ድረስ ሹክሹክታው እስኪጀምር። እርሺው፣ ልቀቂው፣ ያለፈው ታሪክሽ አያስፈልግሽም። ሊራ ጭንቅላቷን ያዘች። ምስሎች መጥፋት ጀመሩ። የእናቷ ፊት፣ ቤቷ፣ ስሟ፣ ሁሉም ነገር እየተንሸራተተ አመለጠ። ግን በድንገት ውስጧ አንድ ነገር ተቃወመ። ስሜ ሊራ ይባላል ደገመችው። በድጋሚ ደጋግማ፣ ሹክሹክታ ወደ ጩኸት እስኪቀየር ድረስ። እናም በድንገት ጫካው ጭጭ አለ። ሊራ ከጫካው ዳርቻ ላይ ስትነቃ የመንደሩ ሰዎች ከበዋታል። እያለቀሱ በድንጋጤ በሕይወት አለች? እንዴት ሊሆን ቻለ? ጥያቄዎች አዘነቡባት። ታውቂናለሽ? ታስታውሺናለሽ? ራሷን ነቀነቀች። አዎ፣ ሁሉንም ነገር አስታውሳለሁ። ከዚያን ቀን ጀምሮ ሁሉም ነገር ተቀየረ። መጀመሪያ ላይ እንደ ተአምር አዩአት፣ በኋላ ግን ተፈጥሯዊ አይደለም አሉ። ከዚያም አደገኛ ናት ብለው ፈረጇት። ሰዎች እሷን መሸሽ ጀመሩ። እሷ ተራ ሰው አይደለችም። ጫካው ትውስታውን አልወሰደውም። ምናልባት ሌላ ነገር ሰጥቷት ይሆናል። የቅርብ ጓደኞቿ እንኳን መምጣታቸውን አቆሙ። የገዛ አባቷ እንኳን እንደ ድሮ ሊያያት አልቻለም። ግን ሊራ ስለ እነሱ ደንታ አልነበራትም። ምክንያቱም በየምሽቱ ጫካው ይጠራታል። ተመለሽ፣ የአንቺ ቦታ እዚህ አይደለም፣ የአንቺ ቦታ ከእኛ ጋር ነው። ድምፁ በህልሟ ብቻ አልነበረም፣ ይከተላት ነበር። በንፋስ ውስጥ፣ በዝምታ ውስጥ፣ በሐሳቧ ውስጥ። እናም አንድ ምሽት የተለየ ነገር ተናገረ። የምታስታውሽው እኛ ስለፈቀድንልሽ ነው። ሊራ ደነገጠች። ለመጀመሪያ ጊዜ ፍርሃት ተሰማት። በማግስቱ ጠዋት አንድ የጉዞ ቡድን መንደሩ ደረሰ። ግራ ተጋብተዋል፣ ባዶ ሆነዋል። እናንተ ማን ናችሁ ብለው ጠየቋቸው። ተጓዦቹ በዝምታ ተመለከቷቸው። አናውቅም። ከመካከላቸው አንዱ ሊራን አያት። በድንገት አይኖቹ ፈጠጡ። አንቺ እኮ ጫካ ውስጥ ከእኛ ጋር ነበርሽ። ሊራ ወደ ኋላ ፈገፈገች። አይ የማይታሰብ ነው። የሰውየው ድምፅ ተንቀጠቀጠ። ብቻሽን አልነበረም የወጣሽው። ትውስታዎች በአእምሯ ውስጥ ብልጭ ድርግም ይሉ ጀመር። ጥቁር ቅርጾች፣ የጩኸት ድምጾች፣ አንድ ሰው የሚጎትቱ እጆች። ሌላ ሰው እዚያ ነበር፣ የራሳቸው አንድ ሰው። ጥለሽኝ ወጣሽ? ጫካው በድጋሜ ማንሾካሾክ ጀመረ፣ ከመቼውም በላይ በከፍተኛ ድምፅ። መልሷት፣ አምጧት፣ የጀመርሽውን ጨርሺ። ሊራ ወደ ጫካው ዞረች። በዚህ ጊዜ እንደ ተረፈች ሰው ሳይሆን
እንደ ታደነች ሰለባ። ክፍል 2 እውነታው የሚገለጥበት ስፍራ። ለክፍል 2 ሰብስክራይብ ማድረጋችሁን እንዳትረሱ። ትውስታ በላተኛው ጫካ ክፍል 2 ይቀጥላል።